የመጨረሻዋ ቅጠል ደራሲ ኦ ሄነሪ ትርጉም መስፍን አለማየሁ። በግንቦት ወር ላይ ሁለት ሰዓሊዎች በአንድ ሆቴል ተገናኝተው በአንድ ጠረጴዛ ዙሪያ ይቀመጣሉ። እንደ አጋጣሚ የምግብ ምርጫቸውንም ሆነ የኪነት ፈለግ አቅጣጫቸውን ተመሳሳይ ሆኖ ስላገኙት በአንድነት ለመኖር ይስማማሉ። በኒውዮርክ ከተማ በምትገኘው የከያንያንና ጸሐፍት መናኸሪያ በሆነችው በግሪንዊች መንደር ከጡብ የተሰራ ባለ 3 ፎቅ ቤት ውስጥ የጋራ ስቱዲዮ ለመክፈት ብዙም ጊዜ አልፈጀባቸውም። ሁለቱም ሴቶች ናቸው። አንደኛዋ ሱ፣ ሌላዋ ጆዋና ይባላሉ። አንዷ ከሰሜን ምስራቃዊው ግዛት ከሜን፣ ሌላዋ ደግሞ ከካሊፎርኒያ ደቡብ ምዕራብ ነበር ወደ ኒውዮርክ የመጡት። ለ6 ወራት ያህል በሰላም እየኖሩ ስራቸውንም በጥሩ ሁኔታ ሲያካሄዱ ከቆዩ በኋላ በህዳር ወር ላይ ሐኪሞች ኒሞኒያ እያሉ የሚጠሩት የብርድ በሽታ አካባቢውን ክፉኛ እንደ ወረርሽኝ ይመተዋል። ብዙ ሰዎችን የለከፈው ይህ በሽታ ተራውን ጠብቆ የሁለቱን ሰዓሊዎች ቤት ሲጎበኝ ጆዋናን ይደባብሳትና በጠና ተይዛ ትወድቃለች። በሽታው ካደረባት ቀን አንስቶ ጆዋና ከቤት መውጣቷ ቀርቶ ከብረት በተሰራው አልጋዋ ላይ ተኝታ መዋል ሆነ። አልጋዋ ላይ በጀርባዋ ተንጋላ ከፊት ለፊቷ ባለው መስኮት በኩል ባሻገር የሚታየውን ከጡብ የተሰራ ሌላ ቤት ልሙጥ ግድግዳ ስታስተውል ትውላለች። ጥቂት ቀናት በዚህ ሁኔታ አለፉ። አንድ ቀን የጆዋናን በሽታ የሚከታተለው ሐኪም የምርመራ ተግባሩን ፈጽሞ ሲወጣ ሱን ወደ መተላለፊያው ጠራና ቅንድቦቹን ሽብሽብ አድርጎ እየተመለከታት ስለ ጓደኛዋ ሕመም ያዋያት ጀመር። ጓደኛሽ በሕይወት ለመቆየት ያላት እድል የመነመነ ነው፣ ወይም በሌላ አገላለጽ እድሏ ከ10 1 ነው እንበል አለው ዶክተሩ በእጁ በያዛት አነስተኛ የሙቀት መለኪያ ውስጥ ያለውን የሜርኩሪ ፈሳሽ እየነቀነቀ እና ይኸውም አንድ እድል በሕይወት ለመቆየት ያላት ፍላጎትና ተስፋ መጠንከር ነው። ያንቺ ጓደኛ ግን ፈጽሞ እንደማትድን ህመሙ እንደማይለቃት ያረጋገጠች ትመስላለች። በሕይወት እንደማትቆይ ወስናለች። ታዲያ በዚህ ስሜት ከቀጠለች፣ መንፈሷን ካላበረታችው፣ ለመዳን ያላት ተስፋ ካላጎለበተችው ውጤቱ ደግ የሚሆን አይመስለኝም። ለመሆኑ አንቺ ስለ ሐሳቧ የምታውቂው ነገር አለ? አንዳች ለማድረግ የምትፈልገው ነገር ያለ ይመስልሻል? መቼም አስቸጋሪ ነው፣ ግን ጆንሲ አንድ ብርቱ ፍላጎት እንዳለ ታውቃለሁ። ይኸውም አንድ ቀን በኢጣሊያ የሚገኘውን የናፔልሰን ሰርጥ ስዕል መስራት ነው። ለዚህ መቼም ኃይለኛ ጉጉት ነው ያላት አለች ሱ። ስዕል? የምን ስዕል አመጣሽብኝ? እኔ ለማወቅ የፈለኩት ከዚህ የበለጠ ከስዕል መሳል የላቀ ጉዳይ እንዳለ ነው። ዘወትር የምታስበው ሰርክ ዕለት ደጋግማ የምታስበው ነገር ካለ ብዬ ነው። ለምሳሌ እንበል ፍቅረኛ አለ ዶክተሩ። ፍቅረኛ አለች ሱ አንዳች ልዩ ዜማ በተቀላቀለበት ድምፅ። አይመስለኝም ዶክተር፣ ደግሞ እኔ እስከማውቃት ድረስ እንዲህ ያለ ነገር በአእምሯ ውስጥ ቅንጣት ስፍራም የለው። ደህና፣ እንግዲያው የሕክምና ችሎታዬ እስከ ፈቀደ ድረስ ጤንነቷን ለመመለስ ጥረት አደርጋለሁ። ግን አንድ ነገር ላስጠንቅቅሽ፣ ጓደኛሽ ለመኖር ተስፋ ማድረጓን ትታ ይህንን የሬሳ ሳጥኗን የሚያጅቡትን ሰረገላዎች ብዛት የመቁጠሯን ነገር ከቀጠለች እኔም ትብብሬን ዝቅ አድርጌ መድኃኒቶቼ ካላቸው የመፈወስ ኃይል 50 በመቶውን እቀንሳለሁ። ገባሽ? ነገር ግን በተቻለን መጠን ስለ ሕይወት እንድታስብ ለመኖር እንድትፈልግ ካደረግሻት ለመጪው ክረምት ስለሚዘጋጁ ልብሶች አይነትና ሞድ እንድትጠይቅሽ፣ ስለ ከርሞ ሕይወት እንድታማክርሽ ለማድረግ ከቻልሽ የመዳኗ ዕድል 1 ከ10 መሆኑ ቀርቶ 1 ከ5 እንደሚሆን ቃል ገባልሻለሁ አለ ዶክተሩ። ሐኪሙ ተሰናብቶ ከወጣ በኋላ ሱ የስዕል መሳሪያዎቿን ይዛ እያንጎራጎረች ወደ ጆዋና መኝታ ክፍል ገባች። ጆዋና ወደ ተከፈተው መስኮት ፊቷን አዙራ ተኝታለች። በአካሏ ላይ አንዳችም እንቅስቃሴ አይታይም። እንቅልፍ የወሰዳት መስሏት ሱ የጀመረችውን ዜማ አቆመች።
ወዲያውኑ የስዕል መንደፊያ መሳሪያዎቿን አዘጋጅታ በአንድ መጽሔት ላይ ለሚወጣ ታሪክ አጃቢ የሚሆን ስዕል መስራት ጀመረች። ሱ በጸጥታ ስራዋን በማከናወን ላይ ያለች አንድ ከሹክሹክታ የማይሻል ድምፅ በተደጋጋሚ ይሰማት ጀመር። ከተቀመጠችበት ቀልጠፍ ብላ በመነሳት በዝግታ ወደ ህመምተኛዋ አልጋ ተጠጋች። የጆንሲ አይኖች ብልጥጥ ብለው በአንድ ነገር ላይ አተኩረዋል። በመስኮቱ በኩል አሻግራ እየተመለከተች ትቆጥራለች። አቆጣጠሯ ደግሞ ወደፊት ሳይሆን ወደ ኋላ ነው። 12 አለችና ጥቂት ቆይታ ደግሞ 11 ስትል ቀጠለች። እንደገና 10 9 ጥቂት አረፍ ብላ ደግሞ 8 7 እያለች ትቆጥራለች። ሱ ግራ በተጋባ ሁኔታ ፊቷን አዙራ በመስኮቱ በኩል ማስተዋል ጀመረች። በአካባቢው ምን የሚቆጠር ነገር አለ? ዘወትር በመታየቱ አሰልቺ ከሆነው የግቢው ባዶ ትርኢት በቀር አንዳችም አይን የሚሞላ ነገር የለም። ከመስኮቱ 20 ጫማ ያህል ራቅ ብሎ ከጡብ የተሰራ ሌላ ቤት ሌጣ ግድግዳ አለ። በተረፈ አንድ በጣም ያረጀና ስሮቹ መበስበስ የጀመሩ ዛፍ ይታያል። ቁመቱ እስከ ሌላው ቤት ግድግዳ አጋማሽ ድረስ አድጓል። እሱም ቢሆን እስከዚህ ማራኪ አይደለም። በመጸው ቀዝቃዛ ነፋስ የሚርገበገቡት የዛፉ ቅጠሎች በአብዛኛው በመራገፋቸው እርቃናቸውን የቀሩት ቅርንጫፎቹ የጡቡን ሌጣ ግድግዳ እየታከኩ እንደ አጽም ተንጨፍርረዋል። በቃ ሌላ የሚታይ ነገር የለም። ምንድነው እሱ የምወድሽ? አለች ሱ። 6 አለች ጆዋና ድክም ባለ ሹክሹክታ። አሁን በፍጥነት መርገፍ ጀመሩ። ከ3 ቀናት በፊት ወደ 100 ገደማ ነበሩ። ያን ጊዜ መቁጠሩ ራሴን ክፉኛ ነበር ያሳመመው። አሁን ግን ለመቁጠር ቀላል ነው። ያው ደግሞ አንዷ ሄደች። አሁን የቀሩት 5 ብቻ ናቸው። 5 ምን? ንገሪኝና ለወቀው እንጂ የምወድሽ አለች። 5 ቅጠሎች ዛፉ ላይ የቀሩት ቅጠሎች ናቸው። የመጨረሻዋ ቅጠል ከዛፉ ላይ ተለይታ ስትወድቅ እኔም እሰናበታለሁ። ያኔ እኔም ካንቺ እለያለሁ። ይህንን ካወቅኩት 3 ቀኔ ነው። ሐኪሙስ አልነገረሽም? አለች ጆዋና። ቅጠሎቹን ነው እንዴ? እኔስ እንዲህ ያለ ፍሬ ፈርስኪ ሰምቼም አላውቅ አለች ሱ ጉልህ ሆኖ በሚታይ የንቀት ስሜት። ለመሆኑ ያረጀ ዛፍ ቅጠሎች ከአንቺ ጤንነትና ሕይወት ጋር ምን ግንኙነት አላቸው? ደግሞ ዛፉን እወደዋለሁ ስትይኝ አልነበረም? አስቸጋሪ ልጅ አትሁኝ እሺ። አይዞሽ፣ አሁን ትድኛለሽ። እንዲያውም ዛሬ ጧት ዶክተሩ እንደነገረኝ ከሆነ ለመዳን ያለሽ እድል ልክ እሱ እንዳለው አዎ እድልሽ ከ11 ነው። ስለዚህ አትፍሪ ጆንሲ። ይልቁንስ አሁን ትንሽ ምግብ ላምጣልሽና ሞክሪ። እኔም የጀመርኩትን ስራ ልጨርስና ጥቂት ገንዘብ እናገኛለን። ከዚያ በኋላ ማለፊያ የወይን ጠጅና የአሳማ ስጋ መግዛት እንችላለን አለቻት። ለኔ እንደሆነ አትቸገሪ፣ ምንም ነገር አልፈልግም አለች ጆዋና አይኖቿን በመስኮቱ በኩል እንዳነጣጠረች። ያው አንዷ ደግሞ ሄደች። በቃኝ፣ ምግቡንም አልፈልግም። አሁን የቀሩት 4 ብቻ ናቸው። ከመጨለሙ በፊት የመጨረሻዋ ቅጠል ስትወድቅ ለማየት እፈልጋለሁ እና ከዚያ በኋላ እኔም እጓዛለሁ። ጆንሲ ፍቅሬ አለች ሱ ወደ ጓደኛዋ ጎንበስ ብላ። አንድ ነገር ብለምንሽ ለማድረግ ቃል ትገቢልኛለሽ? እባክሽን ለኔ ስቲ አይኖችሽን ክደኛቸውና ስራዬን እስከምጨርስ በመስኮቱ በኩል መመልከትሽን አቁሚ። ነገ ጧት ስዕሎቹን ጨርሼ ለመጽሔቱ አዘጋጅ ማስረከብ አለብኝ። ሌላው ክፍል ውስጥ ሆነሽ መስራት አትችይም? የጆንሲ ጥያቄ ቀዝቀዝ ያለ ነበር። አጠገብሽ መሆኔን ነው የምፈቅደው። በዚያ ላይ ደግሞ በእነዚህ የማይረቡ ቅጠሎች ላይ ማፍጠጥሽን በፍጹም አልፈልገውም አለች ሱ። በይ እንግዲያው ልክ ስራሽን እንደጨረሽ ንገሪኝ አለች ጆንሲ አይኖቿን ከድና። ምክንያቱም የመጨረሻዋ ቅጠል ስትወድቅ ለማየት ፈልጋለሁ። መጠበቁም ማሰቡም ክፉኛ ደክሞኛል። ከሁሉም ነገር
ተላቅቄ እንደነዚያ ምስኪን የዛሉ ቅጠሎች ጨው ብዬ ቁልቁል መውረድ፣ መንሳፈፍ፣ ወደ ታች መንጎድ ነው ፍላጎቴ። እስቲ ትንሽ እንቅልፍ እንዲወስድሽ ሞክሪ አለች ሱ። እኔም ወደ ምድር ቤት ልውረድና ለሌላው ስዕሌ ሞዴል እንዲሆነኝ ሽማግሌው በህርማንን ልጥራው። ከአንድ ደቂቃ በላይ አልቆይም እሺ፣ እስከመለስ ንቅንቅ እንዳትይ። ሽማግሌው በህርማን ሁለቱ ወጣቶች በሚኖሩበት ህንፃ ውስጥ በምድር ቤቱ የምትገኝ አነስተኛ ክፍል ተከራይቶ የሚኖር ሰዓሊ ነው። እድሜው ከ60 አልፏል። የተንጀረገገው ባለ ግርማ ሞገስ ጢሙ በሚካኤል አንጀሎ ስዕል ላይ ያለውን የሙሴን ጢም ይመስላል። በህርማን ብዙ ዓመታት በኪነ ጥበብ ሙያ ያሳለፈ ቢሆንም የተሳካ ውጤት ለማግኘት ግን አልቀናውም። አንድ የተዋጣለት ሥራ ሰርቶ አያውቅም። 40 ዓመት ሙሉ ብሩሹን ይዞ ሲታገል ቢኖርም እንደ እመቤቱ የሚቆጥራትን ኪነ ጥበብ የጨርቋን ጠርዝ እንኳን ለመዳሰስ አልበቃም። ያን ያህል ዘመን በኪነ ጥበብ ሕይወት ውስጥ ሲኖር የዘውትር ጥረቱ አብይ ስዕል መስራት ነበር። ግን አልተሳካለትም። እንኳንስ አብይ ስዕል ሰርቶ ሊጨርስ ቀርቶ ገና አልጀመረውም። ለአያሌ ዓመታት ሲሰራቸው የኖረው ስዕሎች ለንግድና ለማስታወቂያ አገልግሎት ከመዋል አልፈው አያውቁም። አንዳንድ ጊዜ ለወጣት ሰዓሊያን ሞዴል የሆነ ገንዘብ ያገኛል። ዘወትር ከመጠን በላይ ጂን ይጠጣል። ተስፋ መቁረጥ ብሎ ነገር በህርማን ሲያልፍም አይነካውም። አንድ ቀን አብይ ስዕሉን እንደሚሰራ ሁልጊዜ የሚፎክረውም በዚሁ የተነሳ ነው። ሱ ከመኖሪያዋ ፎቅ ወርዳ የደበዘዘ ብርሃን ባለበት ክፍሉ ውስጥ ሽማግሌው በህርማንን አገኘችው። አንደኛው ጥጋት ላይ ገና ብሩሽ ያላረፈበት ባዶ ሸራ ተወጥሮ ማቆሚያውን ተደግፏል። ያ ሸራ በዚያ ስፍራ ቆሞ የሽማግሌው አብይ ስዕልን እስኪነደፍበት ሲጠባበቅ 25 ዓመታት አልፈዋል። ሱ ወደ ክፍሉ እንደገባች ስለ ጓደኛዋ ሁኔታ ለሽማግሌው ሰዓሊ አጫወተችው። በምናቧ ፈጥራ ስለምትሰቃይበት ጭንቀት ዘርዝራ ነገረችው። ባህ አለ ሽማግሌው እንደ ግሽርጥ የቀሉ አይኖቹን እያንከባለለ። አሁን እስቲ ካረጀ ዛፍ ላይ ቅጠሎች ስለረገፉ እሞታለሁ ብሎ የሚያስብ ቂል ሰው በዚህ ዓለም ይገኛል? እኔስ እንዲህ ያለ ነገር በዕድሜ ሙሉ ሰምቼም አላውቅ። አይ ምስኪን ጆንሲ። በሽታው በጣም ስለተጫጫናት ሰውነቷን አድክሞታል። በዚያ ላይ ደግሞ አእምሮዋን አሸብሮታል። ለዚህ ይመስለኛል ምናቧ በሚፈጥራቸው አጉል ነገሮች የምትቸገረው። በህርማንና ሱ ተከታትለው ወደ ጆዋና መኝታ ክፍል ሲገቡ ህመምተኛዋን ጥልቅ እንቅልፍ ወስዷታል። ሱ የመስኮቱን መጋረጃ በዝግታ ሳብ ሳብ ካደረገች በኋላ በህርማን ወደ ሌላ ክፍል እንዲገባ ምልክት ሰጠችው። ከዚያ ሆነው ዛፉን በጭላንጭል ተመለከቱትና እርስ በርስ በጸጥታ ተያዩ። ከውጭ በረዶ የቀላቀለ ዝናብ ይጥላል። አየሩ ክፉኛ ቀዝቅዟል። በህርማን አሮጌ ሰማያዊ ሸሚዙን እንደለበሰ ሱ ለምትሰራው ስዕል ሞዴል ለመሆን በተዘጋጀለት ስፍራ ላይ ቁጭ አለ። በማግስቱ ማለዳ ሱ ከእንቅልፏ ስትነቃ ጆንሲ አይኖቿን በሰፊው በልጥጣ መስኮቱን በሸፈነው አረንጓዴ መጋረጃ ላይ ማፍጠቷን ተመለከተች። መጋረጃውን ወደ ጎን ሰብስቢልኝ፣ ውጭውን ለማየት ፈልጋለሁ አለች። ጆዋና ትዕዛዙ በለሆሳስ ነበር። ሱ ትዕዛዙን ተቀብላ ድካም በተጫነው ሁኔታ መጋረጃውን ገለጠችው። ሌሊቱ ሙሉ ዶፍ ሲጥል ኃይለኛ ነፋስ ሲነፍስ ቢያድርም ከዛፉ ቅጠሎች መካከል አንድ ቅጠል ለብቻዋ ያንን ሁሉ መዓት ተቋቁማ በቅርንጫፉ ላይ እንደ ተንጠለጠለች ቀርታለች። የመጨረሻዋ ናት። ከዛፉ ቅርንጫፍ ጋር በተያያዘችበት አንጓ አካባቢ የቅጠሏ ደማቅ አረንጓዴ ቀለም እንዳለ ሲሆን የጠርዟ ዙሪያ ግን ወደ ቢጫ በሚያደላ ቀለም ተከፍፎ ከመሬት 20 ጫማ ያህል ከፍ ብላ ተንጠልጥላለች። የመጨረሻዋ ናት አለች ጆዋና። ሌሊቱን ወድቃ ታድራለች ብዬ ሳስብ ነበር።
ነፋሱን ሸምቼዋለሁ። ዛሬ ግን በምንም አይነት ከመርገፍ አትድንም። እኔም በዚያኑ ጊዜ እሞታለሁ። የምወድሽ አለች ሱ ጎንበስ በማለት ድካም የሚነበብበት ፊቷን የጆዋና ጭንቅላት ወዳረፈበት ትራስ እያስጠጋች። ስለ ራስሽ ማሰብ ከተሳነሽ እስቲ ስለኔ አስቢ። ጆዋና መልስ ሳትሰጥ ዝም አለች። ቀኑ እንዲሁ ተገባደደ። ምሽት ጥላውን መዘርጋት ሲጀምር እንኳን ለመጥፋት በመስለምለም ላይ ባለው ደብዛዛ የፀሐይ ብርሃን አማካኝነት ብቸኛዋ ቅጠል ከቅርንጫፉ ላይ ተንጠልጥላ ትታያለች። ድቅድቅ ያለው ጨለማ ሙሉ ለሙሉ ሲሰፍን የሰሜን ንፋስ መውዘግዘጉን ቀጠለ። ዝናቡም መስኮቶቹን እየደበደበ በጣሪያው ላይ ቁልቁል ይንቆረቆር ጀመር። በተከታዩ ቀን ብርሃን ጨለማውን ገስሶ በድምቀት ሲፈካ ጆዋና መጋረጃውን እንዲገለጥላት ለጓደኛዋ ትዕዛዝ ሰጠች። በዛፉ ላይ የቀረችው የመጨረሻዋ ቅጠል አሁንም እንደተንጠለጠለች ናት። ጆዋና ለረጅም ጊዜ ትክ ብላ ቅጠሏን ስታስተውል ከቆየች በኋላ በጋዝ ምድጃው ላይ ምግብ የምታበስለውን ሱን ጠራቻት። መጥፎ ልጅ ሆኜ አስቸገርኩሽ መሰለኝ ሱዲ አለች ጆዋና። የሰሞኑ ሐሳቤ የተሳሳተ መሆኑን ለማሳየት ሲል አንድ የሆነ ነገር ያቺን ቅጠል በቅርንጫፉ ላይ እንድትቆይ አድርጓታል። ለመሞት መፈለጌ ልክ አይደለም። አሁን ትንሿን መስታወት አቀብኝና ሌላ ትራስ ጨምረሽ ቀን አድርጊኝ። ምግቡን ስታበሲ ላይሽ ፈልጋለሁ። 1 ሰዓት ያህል አለፈ። ሱዲ አንድ ቀን የኔፕልስን ሰርጥ በስዕል ቁጭ እንደማደርገው ተስፋ አለኝ አለች ጆዋና። ከቀትር በኋላ ዶክተሩ መጥቶ ምርመራውን ሲያበቃ ሱ ተከትላ ወደ መተላለፊያው ወጣች። አይዞሽ፣ አሁን የመዳኗ ዕድል ፍጹም አስተማማኝ ነው አለ ዶክተሩ የሚንቀጠቀጠውን የሱን እጅ በእጆቹ እየጨበጠ። በጥሩ ሁኔታ ስላስታመምሻት በሽታውን አሸንፈሻል። እኔ ግን ስለምቸኩል እንዲሄድ ፍቀጅልኝ። ምድር ቤት የምጎበኘው አንድ ሌላ በሽተኛ ደግሞ አለ። በህርማን የሚባል ሰው ነው። እንደናንተው ሰዓሊ ይመስለኛል። እሱንም የለከፈው በሽታ ይኸው የሳምባ ምች ነው። ከሽምግልናውና ከድካምነቱ ሌላ በሽታው ክፉኛ ጎድቶታል። ተስፋ ያለው እንኳን አይመስለኝም። ግን ቢሆንም ባይሆንም ትንሽ እንዲመቸው በማለት ዛሬ ወደ ሆስፒታል እንዲወሰድ ይደረጋል አለና ተሰናብቷት ሄደ። በማግስቱ ከቀትር በኋላ ሱ ጓደኛዋ ወደ ተኛችበት አልጋ ተጠግታ አንዱን እጇን በገመምተኛዋ ትከሻ ላይ አሳረፈችና አንድ የምነግርሽ ነገር አለኝ አለቻት። ወዳጃችን በህርማን ዛሬ በሆስፒታል ውስጥ አረፈ። የሳምባ ምች ነው ይባላል ጠንቁ። ለ2 ቀናት ብቻ ነው የታመመው። ህመሙ በያዘው ቀን ማለዳ ቤቱ ውስጥ ተኝቶ ሲሰቃይ በቅድሚያ ደርሶ ያገኘው የህንፃው ጠባቂ ነው ይባላል። ኃይለኛው ዶፍ ሲወርድ ባደረ ማግስት መሆኑ ነው። ከእግር እስከ ራሱ ጫማና ልብሱ ሳይቀር በውሃ ሾቆ ሁለመናው በረዶ ሆኖ ነበር። በመጀመሪያ ያንን የመሰለ አስፈሪ ሌሊት የት እንዳሳለፈ ያወቀ ሰው አልነበረም። በኋላ ግን ነበልባሉ ያልጠፋ አንድ ፋኖስና ከመደበኛ ስፍራው ተጎትቶ የተወሰደ መሰላል፣ እዚያና እዚህ የተበታተኑ ጥቂት ብሩሾች እንዲሁም አረንጓዴና ቢጫ ቀለም የተደበላለቀበት የቀለም መያዣ ትልቁ አሮጌ ዛፍ አካባቢ ተገኙ። እና የዚህ ሁሉ ጉዳይ ሚስጥሩ ምን ይመስልሻል ጆንሲ? ያንቺ በሽታ ነው። እስቲ በመስኮቱ በኩል ተመልከች። ግድግዳው ላይ ያለችው ቅጠል ትታይሻለች? ለመሆኑ ለዚያን ያህል ጊዜ ስትመለከቻት በንፋሱ አለመርገብገቧ፣ አለመንቀሳቀሷ እንዴት አላስደነቀሽም? የምወድሽ ቅጠሏ እኮ እውነተኛ ቅጠል አልነበረችም። ሽማግሌው በርማን ልክ እውነተኛዋን አስመስሎ የሳላት ናት። በቅጠሏ ላይ አጉል እምነት ማሳደርሽን ተገንዝቦ የአንቺ መኖር ፍላጎት እንዲጠነክር፣ ተስፋሽ እንዲለመልም በማለት ቅጠሏ ስትወድቅ እንዳትረበሺ፣ በምትኳ እያይሻት እንድትጽናኝ በማሰብ እውነተኛዋን
የመጨረሻ ቅጠል አስመስሎ የነደፋት ናት። ደግሞም ስለተዋጣችለት የበርማን የዕድሜ ሙሉ ህልሙ እውን የሆነባት አብይ ስዕሉ ናት እና የመጨረሻዋ ቅጠል ከአሮጌው ዛፍ ላይ በወደቀችበት ሌሊት ያ ሁሉ ዶፍና ንፋስ እየወረደበት ሽማግሌው መስዋዕትነት ከፍሎ የነደፋት አብይ ስዕሉ ናት።